መጀመሪያ የተጋበዝኩት ምግብ ይሄን ይመስላል። እስኪ እኔ የሚያቅሰው ኮሜንት ላይ ይጽፍልኛል። ሰላም ውድ የዩቲዩብ ተከታታዮች እንደምናችሁ። እንግዲህ አሁን ወደ ክፍለ ሀገር እየተጓዝኩ ነው የምገኘው። ክፍለ ሀገር ቤተሰብ ጋር ሄጄ እንግዲህ የማሳልፍ ነው የሚሆነው ዛሬ። የዛሬው ውሎዬን አሳያችኋለሁ። አሁን በመንገድ ላይ የማየው እርሻ አንዳንድ ነገሮች አሉ። ይህንን ነገር እያስቃኘኋችሁ አብረን እስከ መጨረሻው እንሄዳለን። እንደምትወዱት አልጠራጠርም። ቤት ውስጥ ገብቼ ደግሞ ክፍለ ሀገር ውስጥ የሚገኙ የምግብ አይነቶችን የተለያዩ ነገሮችን ምን እንደሆኑ ማስቃኛችሁ ይሆናል። አብራችሁኝ እንድትቆዩ እጠይቃችኋለሁ ማለት ነው። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጭን መንገድ ላይ እየሄድኩ ነው የምገኘው። እዚህ ጋር ደግሞ ማሳ ይገኛል እና እንደምታዩት የበቆሎ ማሳ ነው። ደስ የሚል ነገር ነው ያለው። እዛው ስደርስ ደግሞ ቤተሰብ ጋር ስገባ ሁሉን ነገር አብረን እንነጋገራለን። እስከዛው ፈታ በሉ። እዚህ ጋር የገብስ ክምር ትገኛለች። እንግዲህ ሁሉም ሰው ያውቃል። ከታጨደ በኋላ ተዘጋጅታ ተቀምጣ ነው ለመወቃት ማለት ነው። ይሄ የናፈቀው ሰው የለም። እንግዲህ ትውስታ ያለበት ሰው እንግዲህ ሀሳባችሁን ኮሜንት ላይ አሳውቁኝ። እንደምትወዱት አልጠራጠርም። እስኪ ሌሎችንም ነገሮች እያየሁ ማሳያችሁ ይሆናል። አብረን ቆይ። እዚህ ጋር ውሻና በሬ ይገኛል። እንግዲህ ክፍለ ሀገር ላይ ያለ ነገር ነው። በጣም ደስ የሚል ነገር ነው። ውሻ እንግዲህ ዋና ጠባቂ መሆኑ ይታወቃል። የክፍለ ሀገር ህይወት እንግዲህ ዛሬ ያስቃኛችኋለሁ። አብራችሁኝ ቆዩልኝ። የወፎች ዜማ ነው። እዚህ ጋር ያው ለቀጣይ እርሻ ተዘጋጅቶ የተቀመጠ መሬት ነው። ታርሶ ለስልሶ ተቀምጧል ማለት ነው። ቀጣዩን ክረምት ላይ የሚዘራ ይሆናል። ዝናብ ሲዘንብ በደንብ መሬቱ እንዲርስ እና ቆንጆ ምርት እንዲይዝ ተደርጎ ተዘጋጅቶ የተቀመጠ መሬት ነው እያሳየኋችሁ ያለሁት። እንደምትወዱት አልጠራጠርም። እዛ ጋር ደግሞ አንድ እናት አሉ። እንግዲህ ዳገቷን እየወጡ ነው። አብረን እንሂድ ብያቸው ነበረ። እሳቸው ግን ብዙም ለማውራት ፈቃደኛ ስላልሆኑ ትቻቸዋለሁ። አሁን ጫካ ላይ ደርሻለሁ። ጫካውን እስካልፍ እንግዲህ አብረን እንቆያለን። የአሞራ ድምጽ የናፈቀው የለም። ጫካውን ይመስላል እንግዲህ እንደምትወዱት አልጠራጠርም። እዚህ ጋር ደግሞ እንግዲህ የገብሱ ግንድ ተቃጥሏል በሰዓት። በጣም ነው የሚያምረው። ለቀጣይ ዘር አሪፍ እንዲሆን አሪፍ ማዳበሪያ እንዲወጣ ተደርጓል። በጣም ነው የሚያምረው። ይህ ቴክኖሎጂ እንግዲህ በገበሬው ዘንድ ይታወቃል። አሪፍ ማዳበሪያ እንዲወጣ ነው በእሳት የሚቃጠለው ማለት ነው። እስኪ አያችሁት? እንደምትወዱት አያም ሹር። እንዴት ነው እስካሁን የነበረው ቅኝት? ተመቻችሁ? አስተያየት ፈልጋለሁ። አሁን ደግሞ ቤት ውስጥ ገብቼ እንግዲህ የዘመድ ቤት ነው ለማንኛውም፣ ግን እዛ ገብቼ ደግሞ ያለውን ነገር በምግብ በመጠጥ ዙሪያ ያለውን ነገር ማስጎበኛችሁ ማሳያችሁ ይሆናል። የዛሬው ላይ እንግዲህ በገጠር ቤተሰቦቼ ጋር ነው ማሳልፈው። ከከተማ ወደ ገጠር ስለሆነ የሚሄደው እቃ ተሸክሜ ስለሆነ ነው የተወሰነ ነገር እያለከለኩ ያለው። እንዲሁም ደግሞ ዳገት ይሆናል። ቤት ውስጥ ስለደረስኩኝ ሰላም ሁኑልኝ። ቤት ውስጥ እንገናኝ ማለት ነው። ዛሬ ሁላ ቤቱን ያን ትምህርት ቤቱን ዘግቼ አልከፍም። ከዛም እንደምንም ብሎ ይታወሰኛል። እንደምንም ብሎ ሲለኝ ፋዘርን ይሄን ጥርሱን ነክሼው ይሄ ጥርሱ ጥፍሩ እንደ ሲያልቅ አስታውሳለሁ። ምን አለ ከዛ እንደዛው ነገር በኋላ አተካለ እግረን እሱ ባለበት አረጅ አሁን አረጅ እንዳሰጡ ተብሎ አራ እንጀራው እንደው ቤት ተቆንቶ ነው የሚሰራው። አራ አናባካ ሳይባራ ባረጅ በመንጠባው ነው የሆነ ጊዜ ኮሌክቲቭ ሲያለው ገባታምኝና በጣም እንትን ብሎ ምግብና ፍልፍልን ታምኝ